السلام عليكم ورحمة الله وبركاته. ودنا يتكبراችሁ ተመልካቾቻችን الله سبحانه وتعالى رمضاناችንን ይቀበለን። አንድ ጿሚ ሰው ጾሞ ከዋለ በኋላ በምን ማፍጠር እንዳለበት ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል። ጾመን ከዋለ በኋላ መጀመሪያ ወደ አፋችን ወይ ደግሞ ወደ ውስጥ መግባት ያለበት ምግብ ምን እንደሆነ ሲናገሩ ነብዩ አለይሂ ሰላቱ ወሰለም ምን አሉ? አንድ ሰው ጾሞ ከዋለ በኋላ ሩጠብ በሆነ ተምር ሩጠብ ማለት እሸት የሆነ ተምር በሱ ያፍጥር አሉ ነብዩ አለይሂ ሰላቱ ወሰለም። እሸት የሆነውን ተምር ካላገኘ ደግሞ ወዓላ ተመራት በተምር ያው በበሰለው ተምር ያፍጥር አሉ ነብዩ አለይሂ ሰላቱ ወሰለም። እሱንም ካላገኘ ደግሞ ሐሰዋት ሚማ ወሃኒ ጎንጭ ወሃኒ ውሰድ በውሃ ይጀምራሉ ነብዩ አለይሂ ሰላቱ ወሰለም። ሌላ ምግብ ላይ መሄድ ሳይሆን በሌላ ምግብ መጀመር ሳይሆን በዚህ በነብዩ አለይሂ ሰላቱ ወሰለም አስተምህሮት መሰረት ጾማችንን ስንገድፍ ጾማችንን ስናፈጥር መጀመሪያ ሩጠብ ካገኘን በሩጠብ እሸት በሆነ ተምር ካላገኘን ደግሞ በበሰለው ተምር ካላገኘን ደግሞ በውሃ ማፍጠር እንዳለብን ያስተምሩናል ነብዩ አለይሂ ሰላቱ ወሰለም። ለምን ሰውነታችን ሲጾም ነው የዋለው? ምግብ አላገኘም፣ ከምግብ ተራርቆ ነው የዋለው። ስለዚህ ሌላ ባዕድ የሆነ ነገር ስንልክበት ለጨጓራችንም ጥሩ ላይሆን ይችላል። ጨጓራችንን ሊጎዳብን ይችላል፣ ውስጣችንን ሊጎዳብን ይችላል። ስለዚህ ለስለስ ያለ ነገር ገብቶለት ካለሰለሰው በኋላ የቀነሰውን ስኳራችንም ወደ ቦታው ከመለሰ በኋላ ሌላ ምግብ ብንልክበት በስርዓቱ ሰውነታችን ይቀበለዋል ማለት ነው። ያለበለዚያ ሰውነት ሊቆጣ ይችላል ወይ ደግሞ ጨጓራችን ሊላጥ ይችላል። ነብዩ አለይሂ ሰላቱ ወሰለም ይህን ሲያስተምሩን ለሂክማ ነው፣ ለጥበብ ነው። ተምር ውስጥ ብዙ ፈዋይዶች አሉ፣ ብዙ ጥቅሞች አሉ። አንዱ ስኳርን ማስተካከል። የቀነሰን ስኳር አንድ ሰው ጾሙ ሲውል ከሰውነቱ የተወሰነ ስኳር ይቀንሳል። ያን ስኳርን የሚያስተካክልበት ይህ ተምር ነው ማለት ነው። ይህ ነብያዊ ህክምና ይባላል። ስለዚህ ስናፈጥር በተምር ማፍጠራችን ሱና ነው፣ ተወዳጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ያዘዙበት ነውና ስናፈጥር እሸት ተምር ካገኘን በእሸቱ ካላገኘን በበሳሉ ተምር ካላገኘን በውሃ እንድንጀምር ተምረናልና ነብዩ ሰለላሁ ዐለይሂ ወሰለምን ልንከተል ይገባል።